ሰላም ጤና ይስጥልን ውድ የአውዲ ሚዲያ ተከታታዮቻችን፣ የዛሬው ልዩ የዜና ትንታኔያችን በመንግስት የተሳሳቱ የኢኮኖሚ ፖሊሲዎች ሳቢያ ሀገሪቱ በገባችበት የኑሮ ውድነት አዙሪት ውስጥ እየተቆላ ስላለው ደመወዝተኛ እንዲሁም በአዲስ አበባ ከተማ ነገ ሐምሌ 11 ቀን 2018 ዓ.ም ስለሚካሄደው ታላቅ የተቃውሞ ሰልፍ እንዲሁም አሜሪካና ኢራን ፍጥጫ የደረሱበትንና እጅግ አደገኛ ምዕራፍ በተረጋገጡ መረጃ ሰነዶች አሰናድተናል። እስከ ዘገባችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የደመወዝተኞች እንባና የፕራግማ ካፒታል ማሳሰቢያ። በሀገሪቱ ሰማይ የነካው የኑሮ ውድነትና የዋጋ ግሽበት ተከትሎ የኢትዮጵያ ደመወዝተኛ ማህበረሰብ ታይቶ በማይታወቅ የኢኮኖሚ ጫና ውስጥ መውደቁን መረጃዎች ያመለክታሉ። ፕራግማ ካፒታል የተሰኘው ድርጅት ይፋ ባደረገው መረጃ መሰረት መንግስት ከኑሮ ውድነቱ ጋር ተያይዞ በደመወዝተኞች ላይ የሚጥለውን የግብር መጠን በአስቸኳይ ሊያሻሽል ይገባል። ድርጅቱ ባደረገው ጥናት ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደመወዝተኞች ላይ ከፍተኛ ግብር በመጣል ቀዳሚው ሀገር መሆኗን አመላክቷል። መንግስት የኑሮ ውድነቱን ለመቅረፍ ተጨባጭ እርምጃ ከመውሰድ ይልቅ ከፍተኛውን የግብር ጫና በተሰቃየው የደመወዝተኛ ላይ በመጫን መቀጠሉን ፍጹም ሚዛናዊነት የጎደለውና አሰራሩ በአስቸኳይ ሊስተካከል የሚገባው መሆኑን ፕራግማ ካፒታል አሳስቧል። በአዲስ አበባ ለሐምሌ 11 የተጠራው ታላቅ የተቃውሞ ሰልፍ ነገ ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ ከተማ በትግራይ ክልል እየተፈጸመ ያለውን ወታደራዊ አፈሳና እስር የሚያወግዝ የተቃውሞ ሰልፍ እንዲካሄድ የመንግስት ፍቃድ ማግኘቱ ታውቋል። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካተተው የትግራይ ሰላምና የለውጥ ምክክር ቤት የጠራውን ይህ ሰልፍ በአሁኑ ወቅት በአዲስ አበባ የሚገኙ በርካታ የትግራይ ተፈናቃዮችን እንደሚያሳትፍ ተረጋግጧል። የስምረት ፓርቲ ጽህፈት ቤት የሚዲያና የኮሚኒኬሽን ኃላፊ አቶ ሀልፎን ምርአ ለአዲስ ማለዳ እንደገለጹት የሰልፍ ዋና ዓላማ በትግራይ ክልል ህገወጥ አዋጅን መነሻ በማድረግ በወጣቶች ላይ እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላ፣ አፈሳና አላግባብ የታሰሩ እናቶችን፣ ገበሬዎችን በደል ለዓለም አቀፍ ማህበረሰብ ይፋ ማድረግ ነው። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን የህወሓትን ቡድን የፕሪቶሪያው ስምምነት ፈርሷል በሚል እያከናወነ ያለውን ህገወጥ ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በአዲስ አበባ የሚገኙ የትግራይ ተፈናቃዮች ተገቢውን ሰብአዊ ድጋፍ እንዲያገኙ ለመጠየቅ ያለመ እንደሆነ አስረድተዋል። የትራምፕ አስተዳደር በኢራን ላይ የሚሰነዝረውን ታይቶ የማይታወቅ ወታደራዊ እቅድ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚደረገውን ወታደራዊ ዘመቻ በከፍተኛ ደረጃ ለማስፋፋት እቅድ እያወጡ መሆኑን የዋሽንግተን ደህንነት ምንጮችን እየጠቀሱ የአሜሪካ መገናኛ ብዙሃን ዘግበዋል። በዋይት ሀውስ እየተመከረባቸው ካሉ አማራጮች መካከል በኢራን ስትራቴጂካዊ ወታደራዊና የኒውክሌር ተቋማት ላይ ያነጣጠሩ የአየር ጥቃቶች ማጠናከር ዋነኛው ነው። ከዚህም ባለፈ የትራምፕ አስተዳደር ቀጠናውን ወደ ከፋ የጦርነት ሊከትን የሚችሉ አማራጮችን እየገመገመ ሲሆን ከነዚህም መካከል በሆርሙዝ ወሽመጥ አቅራቢያ የሚገኙ ወሳኝ የኢራን ደሴቶችን በቁጥጥር ስር ማዋል ይገኝበታል። አሜሪካ ጥቃት ልትሰነዝርባቸው ካሰበቻቸው ዋነኛ ኢላማዎች መካከል በከፍተኛ ሁኔታ የተመሸገውና ከመሬት በታች የሚገኘው ፒካስ ማውንቴን የተባለው ሚስጥራዊ ኒውክሌር ተቋም አንዱ እንደሆነ ተጠቁሟል። ሆኖም ፕሬዝዳንት ትራምፕ እስካሁን የመጨረሻ ውሳኔ ላይ እንዳልደረሱና አሁንም ቢሆን የዲፕሎማሲው በር ክፍት መሆኑን መግለጻቸውን ቀጥለዋል። የኢራን ጠንካራ ምላሽና የሆርሙዝ ባህረ ሰላጤ ዕጣ ፈንታ። ይህንን የአሜሪካን ዝግጅት ተከትሎ የኢራን ባለስልጣናት የሆርሙዝ ባህረ ሰላጤን ቀይ መስመር አድርገው እንደሚመለከቱትና በቋሚነትም እንደሚቆጣጠሩት በይፋ አስታውቀዋል። ብርጋዴር ጄኔራል ኢብራሂም በሰጡት መግለጫ አሜሪካ በኢራን የኃይል ማመንጫና ማከፋፈያ መሰረተ ልማቶች ላይ ጥቃት ከፈጸመች ኢራንም በአካባቢው በሚገኙ የአሜሪካና አጋሮቿ መሰረተ ልማቶች ላይ ጠንካራ አጸፋ ጥቃት እንደምትሰነዝር
እንደምትሰነዝር አስታውቃለች። የኢራን ዋና አስተዳዳሪና የፓርላማ አፈ ጉባኤ ሙሐመድ ባጊር ጋሊባፍ በበኩላቸው የኢራን ብሔራዊ ደህንነት ሆርሙዝን ባህረ ሰላጤ ውስጥ የኢራን አሰራሮችን በቋሚነት በመጠበቅ ላይ የተመሰረተ መሆኑን ገልጸው ጠላት ይህንን በኃይል ለማዳከም የሚያደርገው ሙከራ እንደማይታገሱ አረጋግጠዋል። ይህም በቴሄራንና በዋሽንግተን መካከል ያለውን ፍጥጫ ይበልጥ እያካረረው ይገኛል። የተከበራችሁ የአውዲ ሚዲያ ተከታታዮቻችን መሬት ላይ ያለውን እውነት ሳናድበሰብስ በትክክለኛው ማስረጃ አስደግፈን ያቀረብንላችሁን የዛሬው ዕለታዊ ዜና ይህንን ይመስል ነበር። በሀገር ውስጥም ሆነ በዓለም አቀፍ ደረጃ የሚከሰቱ ትኩስ መረጃዎችን በፍጥነት ለማግኘት ቻናላችንን ላይክ፣ ሼር እና ሳብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ዘገባችን እስከምንገናኝ ድረስ ሰላም ሁኑ።